አስቡት እስቲ ሁለት የጦር ኃይሎች በዓለማችን እጅግ አደገኛ በሚባሉ ድንበሮች ላይ ተፋጠዋል። የጦር ሄሊኮፕተሮች ዝግ ብለው ያንዣብባሉ። አካባቢውን በቦምብ ናዳ ለማጋየት ወታደሮች አንዲት ትዕዛዝ ብቻ ይጠብቃሉ። ሳይቀደሙ ለመቅደም ትኩረታቸውን ሁሉ በዚህ ቅጽበት ላይ አድርገዋል። ይህ ሁሉ ለአንዲት ዛፍ ነው። ነገር ግን በዚህ ዛፍ ላይ የዓለም ህልውና ተመስርቷል። ሶስተኛው የዓለም ጦርነት የመጀመር ስጋት አንዣቧል። ይህ የኦፕሬሽን ፖል ቡኒያን ታሪክ ነው። አሜሪካና ደቡብ ኮሪያ በአንድ ሆነው ሰሜን ኮሪያን በፍርሃት ለማራድ እቅድ የነደፉበት። የዚህ ሁሉ መነሻ ወደ ሆነው ጊዜ ልውሰዳችሁ። ኮሪያ እንደ አውሮፓውያን አቆጣጠር በ1976 በሰሜንና ደቡብ ኮሪያ መካከል የነበረው ጦርነት የተጠናቀቀው እንደ አውሮፓውያን አቆጣጠር በ1953 ነበር። ጦርነቱ መቋጫውን ያገኘው በሰላም ሳይሆን ላለመስማማት በመስማማት ነበር። በሁለቱ ሀገራት መካከል ትንሽ የማንም ያልሆነች መሬት አለች። በዚህች መሬት ላይ የሚኖር ምንም አይነት እንቅስቃሴ በሀገራቱ መካከል ዳግም ጦርነት ለመለኮስ በቂ ነች። በነሐሴ ወር 1976 ታዲያ አንዲት እጅግ ትንሽ የምትመስል ሁነት የግለሰቦች ደም እንዲፈስ ምክንያት ሆነች። በድንበሩ የነበሩ የተባበሩት መንግስታት ወታደሮች በቦታው የበቀለውን ረጅም ዛፍ ቅርንጫፎች ቆረጡ። እነዚህ የዩኤን ወታደሮች ቅርንጫፎቹን የቆረጡበት ምክንያት ዛፉ እጅግ አድጎ ከድንበሩ ወዲያ ማዶ ያለውን ለመመልከት ስለከለላቸው ነበር። ቅርንጫፎቹን ለመቁረጥ ወደ ቦታው የሄደውን ቡድን የመሩት ካፒቴን አርተር ቦኒፈስ እና ሌተናንት ማርክ ባሬት ነበሩ። ታዲያ ስራውን እየከወኑ በነበረበት ወቅት የሰሜን ኮሪያ ወታደሮች ወደ ቦታው መጡ። ዛፉ በመነካቱ እጅግ ተናደዱ። ቁጣቸውን በጩኸት ገለጹ። ዛፉ በመሪያቸው ኪም ኢል ሱንግ የተተከለ እንደሆነና የሚከበር የሚፈራ እንዲሁም ታዋቂ ዛፍ እንደሆነ በመግለጽ ንዴታቸው ገደብ አጣ። በዚህም አላበቁም። የዩኤን ወታደሮችን ወደ ማጥቃት ገቡ። ወታደሮቹ ዛፉን ለመቁረጥ ባመጡት መጋዝ ሳይቀር ጥቃት መሰንዘር ጀመሩ። በዚሁ ጥቃት ቡድኑን የመሩት ካፒቴን ቦኒፋስ እና ሌተናንት ባሬት በአሰቃቂ ሁኔታ ህይወታቸውን አጡ። ሁለት የመንግስት ባለስልጣናት በአንዲት ዛፍ ምክንያት ሳይጠበቅ በአሳዛኝ ሁኔታ ሞቱ። አጋጣሚው የዓለም ህዝብ በሙሉ ትንፋሹን ለሰከንዶች እንዲይዝ ያደረገ ነበር። ይቺ መዘዘኛ ዛፍ ሶስተኛው የዓለም ጦርነት እንዲከሰት ምክንያት እንዳትሆን ዓለም ሰጋ። የአጸፋ ምላሽ። በዋሽንግተንና ሱል የአሜሪካና የደቡብ ኮሪያ መሪዎች ለዚህ ጥቃት እንዴት ባለ ሁኔታ የአጸፋ ምላሽ ሊሰጡ እንደሚችሉ መከሩ። በሰሜን ኮሪያ ላይ ጦርነት ሳያውጁ ለዚህ ጥቃት ተመጣጣኝ የሆነ ቅጣት እንዴት ሊያደርሱ እንደሚችሉ ተወያዩ። የደረሱበት ውሳኔ አስደናቂ ነበር። ሰሜን ኮሪያን ሊያስፈራ ሊያስበረግግ የሚችል የጦር ኃይል ጥንካሬን አፍንጫዋ ስር ማሳየት፣ ነገር ግን አንዲትም ጥይት አለመተኮስ፣ ከዚህ በኋላ መስመር ከሳትሽ የሚከተልሽ ይህ ነው የሚል ግልጽ መልእክትን ማስተላለፍ ነበር ዓላማቸው። ይህንን ተልዕኮ ፖል ቡኒያን ብለው ጠሩት። ፖል ቡኒያን በአሜሪካ ታሪካዊ ተረት ውስጥ ያለ ታዋቂ ገጸ ባህሪ ነው። እጅግ ግዙፍና ኃይለኛ በዱር ውስጥ የሚኖር ገጸ ባህሪ ነው። የዚህ ተልዕኮ ስም በዚህ ገጸ ባህሪ የተሰየመው ተልዕኮ ከዛፍ ጋር የተገናኘ ስለሆነ ነው። የተልዕኮ ዝርዝር እቅድ። ዛፏ የምትገኝበት የሁለቱ ኮሪያዎች ድንበር በበርካታ ወታደሮችና የጦር መሳሪያዎች በመታጀብ መገኘት፣ ከዛም ዛፏን ሙሉ በሙሉ መቁረጥ፣ ከዛም ሰሜን ኮሪያ የምታደርገውን መጠበቅ። ተልዕኮ ሰሜን ኮሪያ በዚህ ድንገተኛ ሁነት ምንም አይነት እርምጃ ልትወስድ እንደማትችል ቀድሞ ገምቷል። ዓላማው አቅምን ማሳየት እንጂ ጦርነትን መክፈት አይደለም። ነሐሴ 21 1976 ማለዳ 23 ተሽከርካሪዎች ወደ ቦታው አመሩ። 64 የተመረጡ የደህንነት ወታደሮች እንዲሁም የደቡብ ኮሪያ ልዩ ኃይሎች በቴኳንዶ ልብስ በቦታው ተገኙ። የቢ52 ባለሞተር አውሮፕላኖች፣ የጦር ሄሊኮፕተሮች፣ ኤፍ4 ፋንተም ጀቶች፣ የውጊያ ታንኮች እንዲሁም ሌሎች ለአንድ ጦርነት አስፈላጊ የሆኑ መሳሪያዎች ሁሉ በቦታው ተገኙ። በዛፍ መቁረጫ መሳሪያ ያቺ መዘዘኛ ዛፍ መቆረጥ ጀመረች። በቦታው ከመሳሪያው ድምጽ በቀር የሚሰማ አልነበረም። ሁሉም ከሰሜን ኮሪያ ሊመጣ የሚችለውን ምላሽ በመጠባበቅ ላይ ነበሩ። ውጥረት የተሞላባቸው ደቂቃዎች አለፉ። የሰሜን ኮሪያ ወታደሮች ዝምታን መረጡ። ከ42 ጸጥታ የሰፈነባቸው ደቂቃዎች በኋላ ታላቁ ዛፍ ሙሉ በሙሉ ተቆርጦ ወደቀ።
አሜሪካና ደቡብ ኮሪያ ማስተላለፍ የፈለጉትን መልእክት በፈለጉት መልክ አስተላለፉ። ሰሜን ኮሪያም መልእክቱን በሚገባ የተረዳች መሰለች። ከቀናት በኋላ የሰሜን ኮሪያው መሪ ኪም ኢል ሱንግ ያልተጠበቀ ንግግር አደረጉ። በዛፉ ቅርንጫፍ መቆረጥ ምክንያት በደረሰው ደም መፋሰስ መጸጸታቸውን ገለጹ። ለአሜሪካና ለደቡብ ኮሪያ ያለ ጦርነት የበላይነታቸውን በዓለም ፊት ያሳዩበት ክስተት ሆኖ አለፈ። ኦፕሬሽን ፖል ቡኒያን ደም ማፋሰስ በተቻለ መጠን እንዳይኖር ማድረግ የሰው ልጅ ነፍስ ማክበር ከመንግስታት የሚጠበቅ ተግባር መሆኑን አንዳንዴ ቸኩሎ ጦርነት ከማወጅ ይልቅ በብልሃት ሌሎች መንገዶችን መመልከት አስፈላጊ መሆኑን አሳይቶ አልፏል። በቦታው ይህንን የታሪክ አጋጣሚ ለማሳየት ምልክት ተቀምጧል። በአንድ ወቅት በአንድ ዛፍ ቅርንጫፎች መቆረጥ ምክንያት የሰው ሕይወት ጠፍቶ እንደነበር ማስታወሻ ሆኖ ይገኛል። ተመልካቾቻችን ለዛሬ ዘንላችሁ የመጣነው ታሪክ ይህንን ይመስል ነበር። ከወደዳችሁት ላይክ፣ ሼር፣ ኮሜንት ማድረግ አትርሱ። ተመሳሳይ ቆንጆ ታሪኮች እንዲደርሳችሁ የአገር ልጅ ቲዩብን ሰብስክራይብ ማድረግም አትርሱ። ሳምንት በሌላ ታሪክ እንገናኛለን። ቸር